እኔና ባሌ ለ4 አመታት በፍቅር ኑረናል። በትዳር ደግሞ ለ4 አመታት። ትዳርና ፍቅር የተለያየ ነው ያልኩኝ አይደለም። እኔና ባሌ ከትዳር በኋላ ጥሩ የፍቅር ህይወት አልነበረንም። ለዛ ነው ባሌ በጣም ዝምተኛ ስለሆነ ምንም ነገር አጥፍቼ ቢሆን አይቶ ዝም ይላል። ስለዚህ የበላይነት ይሰማኝ ጀመር። ጓደኞችም ጀግና እንደሆንኩኝ መሰከሩልኝ። ታዳ ኩራቴ የበለጠ ጨመረ። ለባሌ ምንም አይነት ክብር መስጠት አቆምኩ። የትም ውዬ ማታ ላይ እመጣለሁ። ባሌ በጣም ተናዶ እንኳን ዝም ይላል። ታዳ አንድ ቀን አምሽቼ ወደ ቤት ስመጣ በጣም ተናዶ ቆይ ለምን አንቺ ለትዳርሽ ክብር አይኖርሽም? የድሮ ፍቅራችን ወደ ትሄዳለኝ? እኔም ንቄ ገፍቼው ልገባ ስል በጥፊ መታኝ። ለመጀመሪያ ጊዜ በጥፊ መታኝ። ለመጀመሪያ ጊዜም በኔ ላይ በር ቆልፎ እሱ ቤት አደረ። ጣት ላይ ቤተሰቦቼ መጥተው ፖሊስ አስመጥተው እሱን እስር ቤት ወሰዱት። ከዛም ከእስር ቤት አስወጥቼ የፍቺ ጥያቄ ያቀረብኩለት። ሁሉም ሰው ትክክል ነሽ አለኝ። ጓደኞቼም ጭምር ደግ አረግሽው የታባቱ አሉኝ። ከዛ እሱም በሐዘን ተሞልቶ ድርሻዬን ሰጥቶኝ ብቻውን ተቀመጠ። ከ2 አመት በኋላ እሱ ሌላ ሚስት አግብቶ ልጆች ወልዶ ጥሩ የሆነ ህይወትን እየኖረ ይገኛል። የኔ ህይወት ግን ተበላሸ። ትላንትና ትክክል ነሽ ያሉት ሁሉ ዛሬ ላይ ትክክል አይደለሽም አሉኝ። ትላንትና የታባቱ ወንዴት ጠፍቶ ያሉት እነሱ ለራሳቸው ጥሩ የሆነ ህይወትን እየኖሩ ይገኛሉ። እኔ ግን ብቻዬን ቀረሁ። ትላንት ከአንቺ ጋር ነን ያሉት ሁሉ ዛሬ እኔ ጋር የሉም። እና እህቶች ሴት ልጅ በተፈጥሯ ጠቢብ ናት። የተበላሸ ትዳርን ማስተካከል ትችላለች። ስለዚህ በትዳራችሁ ባልሽ ሞኝ ቢሆንም እንኳን አንቺ ትዳርሽን ማስተካከል ትችያለሽ። በትዳር መቀለድ ግን ትልቅ አለማወቅ ነው። ከምንም በላይና ከማንም በላይ ለትዳራችሁ ክብር ስጡ። ትዳር ማለት የሴት ልጅ ትልቁ ውበቷ ነው። በትዳራችሁ መካከል ለሚገባ ሰው እሱ ሰው መልካም ሰው አይደለም። ስለዚህ ከእንደነዚህ አይነት ሰዎች ራቁ። ምክራቸውንም አትስሟቸው። እስከመጨረሻ ይህንን ቪዲዮ ምናልባት ለአንድ ሰው ስለሚጠቅም ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ተደራሽነት እንዲኖረው የየበኩላችሁን ኃላፊነት እንድትወጡ በአክብሮት እጠይቃለሁ። መልካምነት ለራስ ነው። መልካምነት መልሶ ይከፍላል። ሁሌም ቢሆን ቅን እንሁን፣ መልካም እንሁን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።